ሲዘብሽ ተከብሪ ማጌጫና ጥሎሽ እኔም አይከፋኝ አንቺ ላማርክሽ ወራ እሺ ቦይ ቃላብ ያው ዛሬ በአዲስ ዘፈን መተናል። ያም አዲስ ዘፈን ናቲማን ሲዳክሩሎ በርግጥ ዘፈኑ ቆይቷል። ቪዲዮ ክሊፕ ነው ይሰራለት አሁንና ያው ዘፈኖቹ የምታውቋቸው ናቸው። የናቲማን ዘፈን የሚጠላ ነገር የለውም፣ ግን ምንድነው አሁን ላይ አልበም እንደሚወጡት በጣም አሪፍ እንደሚሆኑት ምናምን እየታየላቸዋል። አሁን የማሚላ አንድ የሱን አይቻሉ በቃ እየታየላቸው አይደል? ሊታይላቸው የሚገባ አልበም በጣም በቃ ማርማር የሚል ነገር ነው የሚሰጡ እና አፕሪሺዬሽን ግድ ነው። አፕሪሺዬሽን ግድ ይላል። ያው እኛንም ስታበረታቱ እነሱም ሲበረታቱ ሁላችንም ከፍ ብለን አሪፍ ስራዎችን የምንሰጠው ጥሩ ነገርን የምናመጣው በዛ ነውና ያ ቪዲዮ ከተመቻቹ ላይክ በማድረግ ኮሜንት መስጠት እንዳይረሳ። ከዛ ውጭ ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። አይ ዘፈኑ ድምጽ ይፈልጋል። ዘፈኑ ምንም ጥያቄ የለም። በቃ ድብልቅ የሚል ዘፈን ነው ዘፈኑ። እኔ አልበሙን ሰምቼ አልበሙ ተመችቶኛል ማለት ነውና እኔ ለምን እንደሆነ አላውቅም። እኔ ስወዳቸው አልበሞቹ አይሰሙም። አፕሪሺዬሽን ነው እኮ ማለት እሱ ነው። በቃ ሂድ ግፋ ጎበዝ በርታ እንደማለት ነው። ማለት ወጪ ወጥቶበታል ተሰርቷል ምናምንና ከተሰራ በኋላ ወጥቶበት ወጪ እንደዚህ ብሎ አልበም አይደለም። በአሁኑ ሰዓት ነጠላ መስራት ከባድ እኮ አንድ ነጠላ መስራት ከባድ እና ይህን አልበም በቃ በጣም ገብታችሁ አንዳንድ እንትኖቹ ገብታችሁ ብታዩለት ብታበረታቱት ነው። ናቲማን እኮ ናቲማን ማለት ይችላል። ቫይብ አይወደድም ማለት እንደዚህ አይነት ቫይብ አይወደድም። ደግሞ እንዲህ ለፍቶ ሲመለስ እቤት ጠብቀሽ የምታፍታችሁ ሲዳክሩሎ ባንቺ ተጽናና የሚባል አይነት ሚስት ይስጣችሁ። አቡ የምር በቃ ደስ ይላል፣ ዘፈኑ ደስ ይላል። እኔ እኮ መጀመሪያ ከአልበሙ ላይ ዘፈኖቹ በጣም የምወድለት አልበሙ የሚገርም ነበር እና ዘፈኖቹ ደስ ይላል። ምንም አንድና ሁለት የሌለው ነው ናቲማን እና ገብታችሁ ወንድ በቃ ይሄ ቫይብ ነው። ይሄ ቫይብ ለወንድ ልጅ በቃ እርጋታ፣ ሰላም፣ ደስታ ነው። ከቤቱ ሲገባ በቃ ማለት ይሄ ነው ቫይብ እና የህይወት ትልቁ ልፋታችን በህይወት ከፍ ዝቅ የምንለው እንደዚህ የምንባለው እንዲህ የምንጫረሰው እንዲህ የምንለው ምናምን የእያንዳንዷ ስቴፓችን መጨረሻዋ እዚህ ጋር ናት። እቺ ነች መጨረሻዋ። እቺ የእውነት በቃ ሁሉም ወንድ ልጅ አላማው ግቡም ስኬቱ እቺ ቦታ ናት እና ብቻ ምን አለፋችሁ ለሁሉም ነገር ጊዜ አለው። ሁሉም በየጊዜው ይሆናል። ግን ምንድነው ላለችን ትንሽ ዘመን እቺን ለምንሆንባት ነገ ለምናስረክበው ጀነሬሽን በተቻለን አቅም ሰላም በዛው ደስታም ብናስረክብ ይመቸኛል። እንደዛ ነው ማስበው እና ናቲማን ሁሌም ቆንጆ ልጅ ነው ያልተመረ እና በእውነት ናቲ በቃ ትችላለህ፣ በእውነት ትችላለህ። እኔ ከድሮም ጀምሮ ለናቲ ያለኝ ክብር፣ ለናቲ ያለኝ ቦታ፣ ለናቲ ያለኝ ክብር ምንም የማይወስደው ነውና ናቲማን ሁሌም በእውነት ሲለፋ ነው የምናውቀው። ጥሩ ነገሮችን ሲያደርሰን እናውቃለን እና በእውነት ለአልበሞችም ለዘፈኖችም ለሰጠን ጊዜ በሙሉ ናቲ በእውነት በእኔ በኩል ትልቅ አክብሮት አለኝ እና በጣም ደስ የሚል አልበም ክሊፕ ነው። ከዛ ውጪ አልበሙ ደስ ይላል። አልበሙን በራሱ ዩቲዩብ ቻናል ብሏል ገብቶ መኮምኮም ነው የምደረቅ እና ያ አሶል ወይስ ናቲማን በአዲስ ክሊፕ ገብታችሁለት እኛም ያው እዚቹ ጋር እንዘጋታለን። ከተመቻችሁ ቪዲዮ ላይክ ማድረግ እንዳይረሳ፣ ሰብስክራይብ ይደረጋል። አዳዲስ ቪዲዮችን እናመጣለን። እንዲሰራ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ቁጭ ማድረግ ነው። ፒስ